ሰላም ጋይስ ዌልካም ባክ። ዛሬ ስለ ፎሬክስ ትሬዲንግ እናያለን። ወደ ፎሬክስ ከመግባታችን በፊት ግን ስለ ፋይናንሻል ማርኬት በቅድሚያ ብናይ የተሻለ ነው። ምክንያቱም ፎሬክስ ትሬዲንግ ዋን ኦፍ ደ ፋይናንሻል ማርኬት ኢንስትሩመንትስ ከነሱ ውስጥ አንዱ ስለሆነ በኋላ ፎሬክስን በራሱ ለመረዳት ኢዚ ያደርግልናል ይህንን ማየታችን ማለት ነው። ሶ ፋይናንሻል ማርኬት ማለት ትላልቅ ተቋማት፣ ሰዎች ወይም ኢንቨስተሮች ልክ እንደ ስቶክ፣ ኮሞዲቲ፣ ፎሬክስ በራሱ ዲጂታል ከረንሲ የሚገባዩበት ነው። ለየብቻ ነጣጥለን ስናያቸው በመጀመሪያ ስቶክ ማርኬት እናያለን። ስቶክ ማርኬት ውስጥ የካምፓኒዎች ሼር ልክ እንደነ አፕል፣ ቴስላ፣ አማዞን የመሳሰሉ ካምፓኒዎች የእነሱ ሼር ትሬድ የሚደረግበት ነው። በሁለተኛነት ፊዚካሊ በማዕድን ደረጃ የምናገኛቸውን ልክ እንደነ ጎልድ፣ ኦይል የመሳሰሉትን ማዕድናት ትሬድ የምናደርግበት ማለት ነው። በመቀጠል ፎሬክስ ነው። ፎሬክስ ውስጥ ደግሞ ገንዘብ ትሬድ የሚደረግበት የሀገራትን ፊያት ከረንሲ አንዱን ከረንሲ በሌላኛው ከረንሲ ኤክስቼንጅ በማድረግ ትሬድ የምናደርግበትና ትርፍ የምናገኝበት ማለት ነው። ክሪፕቶ ውስጥ ደግሞ ስንመጣ ዲጂታል የሆኑ አሴቶች ወይ ደግሞ ዲጂታል የሆኑ ከረንሲዎች እንደነ ቢትኮይን፣ ኢቴሪየም የመሳሰሉትን ትሬድ የምናደርግበት ማለት ነው። በስተመጨረሻ ቦንድ ደግሞ በመንግስት ኢሹ የሆነውን መንግስት ከሰዎች ሲበደር እንደማለት ነው። ልክ የአባይን ግድብ አሁን ገና ሲጀመር መንግስት ከሰዎች ቦንድ እየሸጠ ከሰዎች እየተበደረ ነበር። አሜሪካ ውስጥ ምናምን ካየነው አሁን ቴኒየር ትሬዥሪ ቦንድ የሚባል አለ። 20 15 በየአመቱ የሆነ መንግስት ኢሹ የሚያደርገው ቦንድ አለ። እሱን ቦንድ ለሰዎች ይሸጣል፣ ሰዎች ይገዛሉ። በዛ ፕሮሰስ ደግሞ መንግስት ከሰዎች ብድር ይበደራል ማለት ነው። ከላይ እንዳየነው ፋይናንሻል ማርኬት በጣም ትልቅ ግሎባል ማርኬት ነው። እናም ፋይናንሻል ማርኬት ማየቱን ለምን አስፈለገ ወይ ማወቁን ለምን አስፈለገ ከተባለ ፋይናንሻል ማርኬት በእያንዳንዳችን ህይወት ውስጥ ትልቅ ኢምፓክት ስላለው ነው። ለምሳሌ ኮሞዲቲ ውስጥ ካየነው የኦይል ፕራይስ ሲጨምር የትራንስፖርቴሽን ዋጋ ተያይዞ ይጨምራል። የስንዴ ዋጋ ሲጨምር የዳቦ ዋጋ ይጨምራል። የገንዘቡ የመግዛት አቅሙ ሲዳከም ወይ ደግሞ ሲቀንስ ኢምፖርትድ የሚሆኑ ማቴሪያሎች ላይ በጣም የዋጋ ጭማሪ እናያለን። አሁን ላይ ከረንትሊ አገራችን ውስጥ የምናየው ነገር ማለት ነው። አሁን እንዳየነው የዶላርን ዋጋ ከተወሰነ ጊዜያቶች በፊት 50 ምናምን ብር ነበረ። አሁን ደብል ሆኗል። 140 ደብል ብቻ ሳይሆን 3 እጥፍ ምናምን ሆኗል። ይህንን ምንድነው የሚያሳየን? የኢትዮጵያን ብር ዶላር የመግዛት አቅሙ በጣም ተዳክሟል ማለት ነው። ይህንን ደግሞ ተያይዞ ምን አመጣ? ሁሉም እቃዎች ላይ የምናያቸው አሁን 3-4 እጥፍ የዋጋ ጭማሪ እናያለን ሁሉም ቦታ ላይ ማለት ነው። ይህንን ከረንትሊ ላይፋችን ላይ የምናየው ነገር ነው። ከዚህ የምንረዳው ምንድነው? ፋይናንሻል ማርኬት ከኢኮኖሚው ጋር ከላይፍ ስታይላችን ጋር ከእያንዳንዱ ምንገዛው ምንበላው ነገር ላይ እያንዳንዱ ነገር ውስጥ ኢምፓክት አለው። ለዚህ ነው ፋይናንሻል ማርኬት ቀድሞ ማየት አስፈለገ የሆነው ማለት ነው። አሁን ፋይናንሻል ማርኬትን ካየን ደግሞ ዙሚን አድርገን እስቲ ስለ ፎሬክስ እኔ ፎሬክስ ማለት በቀላሉ ፎሬን ኤክስቼንጅ ወይ ደግሞ በእኛ ቋንቋ የውጭ ምንዛሬ ንግድ እንደማለት ነው። ይህንንም ቅድም እንዳየነው ፋይናንሻል ማርኬት ውስጥ እንዳየነው ከረንሲዎች ትሬድ የሚደረጉበት ነው። ለምሳሌ አንድ ሰው ወደ አሜሪካ ቢሄድ እዛ ግዴታ ዶላር ያስፈልገዋል። ስለዚህ እጁ ላይ ያለውን ብር ወደ ዶላር መቀየር አለበት ወይ ደግሞ ኤክስቼንጅ ማድረግ አለበት። ይህንንም ማለት በሌላ ቋንቋ እጁ ላይ ያለውን ብር ሽጦ ዶላርን መግዛት መቻል አለበት ማለት ነው። እዛ ሄዶ በእነሱ ገንዘብ በእነሱ ከረንሲ እንዲገለገል እጁ ላይ ያለውን ብር ወደ ዶላር ኤክስቼንጅ ማድረግ መቻል አለበት። ሌላኛው ፎሬክስ ምንድን ነው ስፔሻል የሚያደርገው ካልን አንደኛ ከዓለማችን ላርጀስት ፋይናንሻል ማርኬት ከምንላቸው አንደኛው ነው። በቀን ከ7 ትሪሊዮን በላይ ነው ትሬድ የሚደረገው ይሄ ፎሬክስ ማርኬት ማለት ነው። ፋይናንሻል ማርኬት ውስጥ ካየናቸው ልክ እንደ ኮሞዲቲስ፣ ክሪፕቶ የመሳሰሉትን ከነዛ በላይ ነው ትሬድ የሚደረገው። አንድ ሌላኛው ደግሞ ሌላ ስፔሻል የሚያደርገው ነገር ካልን ደግሞ ከሰኞ እስከ አርብ 24 ሰዓት ክፍት ነው ይሄ ማርኬት። አንዱ ሴሽን ሲዘጋ ለንደን ሴሽን ሲዘጋ በኒውዮርክ ሴሽን ትሬድ ማድረግ እንችላለን፣ በኤዥያን ሴሽንም ትሬድ ማድረግ እንችላለን። 24 ሰዓት ከሰኞ እስከ አርብ ክፍት ነው ይሄ ማርኬት ማለት ነው። ሌላ ደግሞ እዚህ ማርኬት ውስጥ እነማን ናቸው ተሳትፎ ያላቸው ያልን እንደሆነ በመጀመሪያ ሴንትራል ባንኮች አሉ። ሴንትራል ባንኮች ማለት በእኛ ሀገር ሲሆን እንደ ብሔራዊ ባንክ ማለት ነው። ኢንትረስት ሬት ውሳኔ የሚያስተላልፍ ገንዘብ ፕሪንት የሚያደርጉት ምናምን እነሱ ናቸው ሴንትራል ባንኮች ማለት ነው። ኮሜርሻል ባንኮች አሉ። ሌላኛው ደግሞ ኮርፖሬሽንስ አሉ፣ ሄጅ ፈንድስ አሉ። ሪቴል ትሬደርስ ማለት ደግሞ ልክ እንደኔና እንደናንተ በስሞል ካፒታል ሊሆን ይችላል ወይ ደግሞ ፐርሰናሊ ትሬድ የሚያደርጉት ማለት ነው። እነዚህ ይመስላሉ ፎሬክስ ውስጥ ፓርቲሲፔት የሚያደርጉት። አሁን ደግሞ ከፎሬክስ እንዴት ነው ፕሮፊት ሜክ ማድረግ የምንችለው የሚለው እናያለን። ከፎሬክስ ባይም ሴልም በማለት በሁለቱም ሳይድ ፕሮፊት ሜክ ማድረግ እንችላለን። ቀጥሎ የምናየው ኤግዛምፕል ትንሽ ከፎሬክስ ማርኬት ጋር ሪሌት የሚያደርግ ኤግዛምፕል ነው። ፎሬክስ ልክ ሞባይል እንደመሸጥና እንደመግዛት አድርገን እናስበው። በመጀመሪያው ባይሎ ሴል ሃይ፣ ይህም ማለት በእርካሽ ዋጋ ገዝተን ዋጋው ሲጨምር ወይ ደግሞ ውድ በሆነ ዋጋ መሸጥ እንደማለት ነው እንበልና አሁን ማርኬቱ ላይ 90,000 ወርዝ የሚያደርግ ሞባይል ገዝተን ትንሽ ቆይተን ዋጋው ሲጨምር ወይ ደግሞ ፊክስድ በሆነ ፕራይስ እንበልና 100,000 ሲደርስ እንደ መሸጥ ማለት ነው። በርካሽ ዋጋ ገዝተን በውድ ዋጋ መሸጥ። በዚህ መሀል ያለው ትርፍ የኛ ይሆናል ማለት ነው። እዚህ ኤግዛምፕል ላይ እንደምናየው የ90,000 ብር ሞባይል ገዝተን በ100,000 ብር ስንሸጠው በመሀል ላይ ያለው 10,000 ትርፍ የኛ ይሆናል ማለት ነው።
በመቀጠል ደግሞ የእሱን ተቃራኒ ሴል ሀይ ባይ ሎው ነው። ይህም ማለት ቀድመን አሁን ባለው ፕራይስ ሽጠን ዋጋው ሲቀንስ እንደ መግዛት ማለት ነው። በኤግዛምፕል ስናየው እንበልና አንድ ፍሬንድ ከምንለው ሞባይል ስቶር ካለው ጓደኛችን ሂደን የ100,000 ብር ሞባይል እንዲያበድረን እናደርጋለን። እሱም በእምነት ከሰጠን በኋላ አሁን ከረንትሊ ባለው ፕራይስ ወዲያው ሂደን እንሸጣታለን ማለት ነው። ይህን ግን ስናደርግ ዋጋው ይቀንሳል ብለን አስዩም በማድረግ ነው። ሶ ፕራይሱ እንዳልነው ሲቀንስ እንበልና 95,000 ብር ሲደርስ ሂደን ከሌላ ሱቅ እንገዛታለን ማለት ነው። ያቺ ራሷ ሞባይል ሳትቀየር ራሷ ዋጋው እንደቀነሰ ሂደን ከሌላ ሱቅ እንገዛታለን። ከዛ ለጓደኛችን ራሷ ብራንዷ ምንም ሳትቀይር ሞባይሉን እመልስለታለን ማለት ነው። በዚህ መሀል 5,000 አተረፍን ማለት ነው። ያው ብራንዱ አልተቀየረም፣ ሞባይሉ አይነቱ ምናምን አልተቀየረም። ፕራይሱ እንደሚቀንስ ቀድመን ገመትን። ከዛ በኋላ በዛ በነበረበት ፕራይስ ሽጠን ዋጋው ሲቀንስ ቺፐር በሆነ ፕራይስ ገዝተን ለጓደኛችን መለስንለት ማለት ነው። ሶ ማርኬቱም እንደዚህ ነው የሚሰራው። በኦንላይን ፕላትፎርም ስለሆነ ነው እንጂ ልክ እንደዚህ ነው የሚሰራው። በቀለል ኤግዛምፕል ለማስረዳት ነው። የከረንሲውን ፕራይስ ይጨምራል ብለን ካሰብን አሁን ባለው ከረንትሊ ፕራይስ ገዝተን ዋጋው ሲጨምር እንደመሸጥ ነው። የከረንሲው ፕራይስ ይቀንሳል ብለን ካሰብን ደግሞ አሁን ባለው ፕራይስ ቀጥታ ሸጠን ቆይተን እንደ መግዛት ማለት ነው። ያው እዚህ ጋር ለየት የሚያደርገው ግን የፎሬክስ ከረንሲዎች በፔር ነው የሚሸጡት። ማለት አንዱን ከረንሲ ስንሸጥ አንዱን ከረንሲ እየገዛን ነው እንደማለት ነው። ወይ ደግሞ አንዱን ከረንሲ ስንገዛ አንዱን ከረንሲ እየሸጥን ስለሆነ ማለት ነው። ቀጥለን ፎሬክስ ለመጀመር ምን ምንድን ነው የሚያስፈልገው የሚለውን እናያለን። በመጀመሪያ ዲቫይስ ያስፈልገናል። ሞባይል ሊሆን ይችላል ኦር ፒሲ ሊሆን ይችላል። ሞስትሊ ሪከመንድ የሚደረገው ፒሲ ነው፣ ምክንያቱም ሰፋ ባለ ስክሪን አናሊሲስ ለመስራት በጣም ምቹ ስለሆነ ማለት ነው። ከዛ ቀጥሎ ደግሞ ሁሉም የትሬዲንግ ፕላትፎርሞች አብዛኞቹ በኢንተርኔት ስለሚሰሩ ግዴታ የኢንተርኔት አክሰስ ያስፈልገናል። ስለዚህ ኢንተርኔት ግዴታ ነው። በመቀጠል ናውሌጅ እና ስትራቴጂ ያስፈልገናል። ባለፈው እንደተነጋገር ነው ናውሌጅ፣ እነዚህ ቤዚክ የሚባሉ የፎሬክስ ናውሌጆች በጣም አስፈላጊ ናቸው። ከዛ በኋላ ነው ስትራቴጂ ምናምን የሚመጣው። ስለዚህ በመጀመሪያ እነዛ ቤዚክ ናውሌጆችን ማወቅ መቻል አለብን። ከዛ ቀጥለው የትኛውም ስትራቴጂ ከኛ ፊት እስካረገ ድረስ የትኛውም ስትራቴጂ ፎሬክስ ውስጥ ይሰራል። ስለዚህ አንደኛው ስትራቴጂ ከአንደኛው ስትራቴጂ ማበላለጥ ምናምን የለብንም። ከኛ ፊት እስካረገ ድረስ የትኛውም ስትራቴጂ ይሰራል። ዋናው እዚህ ፎሬክስ ውስጥ ስትራቴጂ ሳይሆን ሪስክ ማኔጅመንትና ሳይኮሎጂ ነው። ስለዚህ በየትኛውም ስትራቴጂ ብንሰራ ሪስካችንና ሳይኮሎጂያችንን እስከጠበቅን ድረስ ስኬታማ ማንሆንበት ምክንያት የለም። እንድ የትኛውም ስትራቴጂ ይሰራል ለማለት ነው ብቻ። ቀጥሎ ትሬዲንግ ፕላትፎርሞች አሉ፣ አናሊሲስ የምንሰራባቸው ፕላትፎርሞች አሉ፣ ኤክሲት የምናደርግባቸው ፕላትፎርሞች አሉ። እነሱ በቀጣይ ቪዲዮዎች እናያቸዋለን። ቀጥሎ የሚያስፈልገን ካፒታል ነው። ባለን በአቅማችን በትንሽ ገንዘብ መጀመር እንችላለን፣ ዲፖዚት አድርገን ወይም ደግሞ በፈንድድ አካውንት መጀመር እንችላለን። እስከዛው እስክንለምድ በደንብ እስክንለምድ ድረስ ያን ያክል የራሳችንን ገንዘብ ሪስክ ሳናደርግ በነዛ ፕላትፎርሞች መጠቀም እንችላለን። ከዛን ደግሞ ቅድም እንደነገርኳችሁ ዲሲፕሊን ኤንድ ሳይኮሎጂ እዚህ ማርኬት ውስጥ በጣም በጣም አስፈላጊ ነው። ዲሲፕሊን፣ ሳይኮሎጂ ኤንድ ሪስክ ማኔጅመንት 80% ኦፍ የስኬታችን እዛ ጋ ነው እንጂ ስትራቴጂ ውስጥ ምናምን አይደለም። ሪስክ ማኔጅመንት፣ ዲሲፕሊን፣ ሳይኮሎጂ ነው። እነዚህ ነገሮች ትሬዲንግ ለመጀመር ያስፈልጉናል። አብዛኛው ፎሬክስ ትሬድ ለማድረግ የሚያስብ ሰው ቀድሞ ለመማር ሲያስብ የሚጠይቀው ጥያቄ ምን ያክል ጊዜ ይፈጅብኛል ትምህርቱን ቶሎ ለመጨረስ፣ ወይ ደግሞ ትምህርቱን በምን ያክል ጊዜ ጨርሰዋለሁ የሚለውን ነው። እዚህ ጋር ሌላችሁ የምፈልገው ነገር የፎሬክስ ትምህርት ባለን ዴዲኬሽን፣ ባለን ኮሚትመንት እና በምንሰጠው ጊዜ ነው የሚወሰነው። ላይክ እንደዚህ ነው ይህን ያክል ጊዜ ነው ምናምን ብሎ ገደብ ማስቀመጥ አይ ዶንት ቲንክ ተገቢ አይደለም። እና ባለን ዴዲኬሽን፣ በምንሰጠው ጊዜ፣ በምንማርበት ሁኔታ ነው የሚወሰነው። እና የፎሬክስ ትምህርት ደግሞ የሚያልቅ አይነት ነገር አይደለም። ሁል ጊዜ ከጥፋታችን ከምንሰራው ስህተት እየተማርን ነው የምንሄደው። ወላ ኤክስፔሪንስ ትሬደርስ ቢሆኑም እንደዛ ነው። ከእያንዳንዱ ትሬድ ጆርናል፣ ሁሉም ትሬደር፣ ሁሉም ኤክስፔሪንስ የሆነ ትሬደር ጆርናል ያደርጋል። ጆርናል የሚያደርገው ምን ጥሩ ሰራ፣ ምን መጥፎ ስራ ሰራ፣ ወይ ደግሞ ለምን ሉዝ አረገ፣ በምን ምክንያት ዊን አረገ የሚለውን ትሬድ ባይ ትሬድ ነው ላይክ ጆርናል እያደረገ የሚማረው እና ሁሌ ራሱ አብዴት እያደረገ ነው የሚሄደው። የሚያልቅ አይነት አይደለም። ወላ ፕሮፊት እያገኙም እየተማሩ ነው የሚሄዱት። ስለዚህ ቀስ በቀስ ትሬድ ባይ ትሬድ እያየነው እየተማርንበት የምንሄደው አይነት ትምህርት ነው። ግን እንደ ጀማሪ እንዲሁ ቤዚክ ለማወቅ ከሆነ የተወሰነ
ወራቶች ይፈጅብናል። ኤክስፔሪንስን ለመሆን ወይ ደግሞ ኮንሲስተንትሊ ፕሮፊታብል ለመሆን ደግሞ በአጭር ጊዜ ውስጥ ፕሮፊታብል የሚሆን ሰው አለ። ከ1 ዓመት እስከ 3 ዓመት የሚወስድበት ሰው አለ። እንደየሰው ይለያያል። ሁሉም አንድ አይነት እንትን ጊዜ አይወስድበት። ሁሉም ደግሞ እዚህ ማርኬት ውስጥ ሲመጣ ሁሉም ሰው ያው ገንዘብ ለማግኘት ነው የሚመጣው ኦብቪየስሊ። ግን ሁሉም በአንድ የገንዘብ ለማግኘት ትምህርቱን ከመማሩ በፊት ቀድሞ ገንዘብ ለማግኘት ነው የሚመጣው። በመጀመሪያዎቹ ካሉት ሪሰርቾች እንደምናየውም ብዙ ሰው ወደዚህ ማርኬት ሲመጣ ገንዘቡን ሉዝ ያደርጋል። ሶ ቀድመን ማየት ያለብን ገንዘብ ሜክ ለማድረግ ሳይሆን ቀድመን እዛ ፕሮሰሱ ላይ ሩቲኑ ላይ ቀድመን መግባት መቻል አለብን። ለሰክሰሳችን ደግሞ ትልቁ ሚና የሚጫወተው የራሳችን ሳይኮሎጂ ኤንድ ሪስክ ማኔጅመንት ነው። ስለነዚህም በቀጣዮቹ ቪዲዮ ምናየው ይሆናል። በመቀጠል ትሬዲንግ እንደ ፕሮፌሽናል ስኪል ነው ትሪት ማድረግ መቻል ያለብን። አሁን ለምሳሌ አንድ ዶክተር ለመባል ማለፍ ያለበት ኮርሶች አሉ፣ ማለፍ ያለበት ፌዞች አሉ፣ ማለፍ ያለበት ፈተናዎች አሉ። በትሬዲንግም ውስጥ ልክ እንደዛ ነው። ማለፍ ያለብን ፓዝ አለ፣ ማለፍ ያለብንን ብዙ ነገሮች አሉ። ሶ እነሱን ነገሮች ግዴታ ማለፍ መቻል አለብን፣ ትክክለኛ ኮንሲስተንትሊ ፕሮፊታብል ለመሆን ማለት ነው። በመቀጠል ደግሞ እንዴት ነው የፎሬክስ ስኪልን ዴቨሎፕ በማድረግ የምንችለው የሚለውን ያው በባለፈው ቪዲዮ ያየናቸው ነገሮች ናቸው። በመጀመሪያ ያው ቤዚክ የሚባሉ ነገሮችን ማወቅ መቻል አለብን። ከዛ በመቀጠል ደግሞ የትሬዲንግ ፕላትፎርሞች አጠቃቀማቸውን አናሊሲስ ለመስራት የምንጠቀማቸው ፕላትፎርሞች አሉ፣ ኤክስኪዩት ለማድረግ የምንጠቀማቸው ፕላትፎርሞች አሉ። እነሱን እንዴት ነው የምንጠቀማቸው የሚለውን እነሱን ፕራክቲስ ማድረግ ይጠበቅብናል። ከዛ በኋላ ደግሞ ቴክኒካልም ፋንዳሜንታልም የሆነ አናሊሲስ እንዴት ነው መስራት የምንችለውን የሚለውን እሱንም መማር መቻል አለብን ማለት ነው። ከዛ በመቀጠል ፕራክቲስ ማድረግ ነው የሚጠበቅብንም። መጀመሪያ በዴሞ ላይ መለማመድ መቻል አለብን። ከዛ በትንሽም ቢሆን ዲፖዚት አድርገን ላይቭ ላይ ትሬድ እንደማድረግ ማለት ነው። ከዛ በመቀጠል ደጋግመን የምናነሳው ሳይኮሎጂ ነው። የራሳችን ሳይኮሎጂ ዴቨሎፕ ማድረግ መቻል አለብን። የትሬዲንግ ሳይኮሎጂያችንን ፊክስ ማድረግ መቻል አለብን። ከዛ ሪስክ ማኔጅመንት ነው። በመቀጠል ደግሞ ሁሌ ጆርናል ማድረግ አለብን። ምክንያቱም ከስህተታችን መማር ስላለብን፣ ከሰራነው ጥሩ ነገርም መማር ስላለብን ከጆርናላችን ነው የምንማረው፣ ከራሳችን ጆርናል ማለት ነው። እነዚህ ሁሉ ከየት ነው የምንማረው ካልን በመጀመሪያ በነፃ ሁሉንም ነገር ከዩቲዩብ መማር እንችላለን። ግን ደግሞ እንዲሁ ጋይድ የሚያደርገን ሰው እንፈልጋለን ምናምን የምትሉ ከሆነ በፔድ ሜንቶርሽፕ መማርም እንችላለን። ከዛ በመቀጠል ደግሞ ስኪሎችን ዴቨሎፕ ካረግን በኋላ ፕራክቲስ በማድረግ በዴሞ ይሁን በላይቭ ትሬድ ከምናደርገው ፕራክቲስ በማድረግ ከራሳችን ጥፋት ወይ ደግሞ ከራሳችን ጥሩ ከሰራናቸው ስራዎች ከራሳችን በራሳችን መማር እንችላለን ማለት ነው። እስከ ቪዲዮ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ ስለ ፔርስ፣ ፒፕ፣ ሌቨሬጅ ኤንድ ሎት ሳይዝ እናያለን። እስከዛው መልካም ሳምንት።